በሰውና በእግዚአብሔር ፊት የሚያድግ ወጣት በሚል መሪ ቃል የተዘጋጀ ዓመታዊ ወጣቶች ኮንፈረንስ በክርስቶስ ላይ የተመሰረተ ቤተክርስቲያን በቢቢሲ ባይብል ቤዝድ ክራይስት ቸርች ሐምሌ 26 2018 እሁድ ከማለዳ 2 ሰዓት ተኩል ጀምሮ የእግዚአብሔር ሰው አፖስትል ዲዲያ ጳውሎስ የእግዚአብሔርን ቃል በስልጣንና በኃይል ያገለግላል። ኃይል ከተቀበላችሁ በኋላ በይሁዳ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ምን ትሆናላችሁ? ስለዚህ ኃይል ተቀብለው ሰዎቹ ቁጭ ብለው ነበር። ኃይሉን የሚገልጡበትና ንጉሱን የሚያሳዩበት በር ተከፈተ። ይሄን የመሰለ በር ተከፍቶማ ለጴጥሮስ ሌላ ስባስንኬ ያወራው ጊዜ አላጠፋ። ንጉሱን አወራዋለሁ፣ ንጉሱን እናገረዋለሁ፣ ንጉሱን እገልጠዋለሁ፣ ንጉሱን አሳየዋለሁ። አንድ ሰው ጮ ኢየሱስ ይበልስ። ለሁሉም ወጣቶች ይጸለያል። ነፃ የመውጣትና ትንቢታዊ እንደዚህም የፎስ አገልግሎት ክትነማር ደግሞ ዘንዶ እላዋላል ዘንዶ ልገላት እዚህ ቤት እኮ የክብር ንጉስ ነው ያለው። ክሪቲካል ነገር ውስጥ ያሉ ሰዎች ነው። እውነት ነው ጌታ ወይ እነዚህ ሰዎች ግን ዛሬ ነፃነታቸውን ያገኛሉ። የዚምባብዌ ዜግነት ያላት የምን ዜጋ ቦታውን ይዛ ጠንቋይ ቤት ሄዳ በዕለቱ ከቤተ ክርስቲያኒቱና ከተጋባዥ ዘማሪዎች ጋር እግዚአብሔር አምላካችንን በዝማሬ ከፍ እናደርጋለን። እርሶም በዕለቱ በመገኘት በመንፈስ ቅዱስ ሙላት እንድትጎበኙ ሁላችሁንም እንጋብዛችኋለን። ስጦታ ካፈልኩ በኢየሱስ እግዚአብሔርን ስጦታ በሕይወት ይችላል። በሕይወታቸው ላይ ይቀጣጣል። አድራሻ አዳማ ቦሌ ታክሲ መውረጃ መጨረሻ ፊት ለፊት ያገኙናል። በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም ለሁላችሁም ይሁን። ዛሬ መልካም ዜና ይዤ ከፊታችሁ ቀርብ ያለው የቤተ ክርስቲያናችን የወጣቶች ዓመታዊ ኮንፈረንስ በሐምሌ 26 ልዩ የሆነ ኮንፈረንስ ቤተ ክርስቲያናችን አዘጋጅታለች። የኮንፈረንሳችንም ርዕስ የሚሆነው ኢየሱስም ደግሞ በጥበብና በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበረ ይላል። በእግዚአብሔርና በሰው ፊት የሚያድግ ወጣት በሚል ርዕስ ልዩ የሆነ መንፈሳዊ ኮንፈረንስ ተዘጋጅቷል። ይሄ በእግዚአብሔርና በሰው ፊት የሚያድግ ወጣት ስንል ምን ማለታችን ነው? የመጀመሪያው ሁለንተናዊ የሆነ እድገትን የሚያድግ፣ ሁለተኛው ደግሞ የሆነ ቦታ ላይ ደርሶ ማደግን የማያቆም፣ በሶስተኛ ደረጃ ደግሞ በደሙ ያጠበውን ጌታውና አዳኙ የሆነውን ኢየሱስ ክርስቶስን መምሰል የእድገት ጣራ የሆነለት። የቀረውን ትምህርት በስፋትና በጥልቀት ስትመጡ አስተምራቸዋለሁ። በዕለቱ ልዩ ልዩ የሆኑ መንፈሳዊ ፕሮግራሞች በቤተ ክርስቲያናችን ተዘጋጅተዋል። የእግዚአብሔር ቃል፣ የአምልኮ ጊዜ፣ ስነ ጽሑፍ፣ ድራማ፣ ግጥም፣ ኬሮግራፊ፣ ልዩ ልዩ ፕሮግራሞች የቤተ ክርስቲያናችን ወጣቶች አዘጋጅተዋል። ስለዚህ በአዳማና በዙሪያው ያላችሁ ወጣቶች በሙሉ በዚህ ልዩ ኮንፈረንስ ተጋብዛችኋል። በዕለቱ የመንፈስ ቅዱስ ሙላት ጊዜ ይኖረናል። ስለ ፊውቸራችሁ፣ ስለ ወደፊታችሁ በመንፈስ ቅዱስ ኃይል መለኮታዊ ትንቢት በሕይወታችሁ ላይ ይመጣል። ነፃ የመውጣት የፈውስ ጊዜ፣ የአምልኮ ጊዜ ይኖረናል። እግዚአብሔር እጅግ በጣም የሚባርከን ልዩ ጊዜ ነው የሚሆነው። በአዳማና በዙሪያ ያላችሁ ወጣቶች ሁሉ ተጋብዛችኋል። የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከሁላችሁ ጋር ይሁን። ሸሎም። ሐምሌ 26 በቢቢሲ ቸርች ሁላችሁም ተጋብዛችኋል።